ኢትዮጵያ ውስጥ የለውጥ ሂደት ተጀምሯል ብዬ እኔም ድርጅቴም እናምናለን። ኢትዮጵያ ውስጥ የለውጥ ሂደት ተጀምሯል። የለውጥ ሂደት መጀመሩን የምናውቀው እስካለፈው ዓመት የጠቅላይ ሚኒስትር አብይ አህመድ አመራር እስኪመጣ ድረስ የነበረውን የፖለቲካ ሂደት ስንመለከት በጣም አግላይ የነበረ የፖለቲካ ሂደት ነበረ። ያ ትውልድ ሞቶ ከማለቁ በፊት ኢህአፓ ነኝ ብሎ በጠራራ ፀሐይ መናገር እንዲችል ያንን ሁኔታ ለመፍጠር በጣም እንጓጓ ነበር። ያ እድል ያ አጋጣሚ አሁን ተፈጠረልን እና ይሄ ስለተፈጠረ ደስተኞች ነን። ያሁኑ ስንመለከት ግን በታሪካችን ለመጀመሪያ ጊዜ ስልጣን ላይ የተቀመጠ ኃይል የተለያዩ የፖለቲካ ኃይሎችን አሰባስቦ በጠላትነት የተፈረጁትን በሽብርተኝነት የተፈረጁትን ሁሉ አይደለም ጠላት አልነበራችሁም፣ ሽብርተኛም አልነበራችሁም፣ እኛ ጋር ያመለካከት ስህተት ስለነበረ ነው። የአምባገነናዊ ስርዓት ተለውጦ የነጻ ሚዲያ የፖለቲካ ምህዳሩ መስፋት የፖለቲካ ፓርቲዎች ሁሉ መግባት ሁሉም ተጠቃሚ ነው። ሌላ ይቅርና የአምባገነኑ ስርዓት አካል ሆነው የነበሩት ግለሰቦች መሆኑ ተጠቃሚ ናቸው።